ምንም ቁጥር የፈለከውን ቁጥር ዛሬ ትነግረኛለህ በ5 በ25 እና በ125 ምን አልኩ በ5 በ25 በ125 ስታካፍል የፈለከውን ቁጥር እንዴት በቀላል መንገድ ነው የምትረዳ አሳያለሁ ማለት ነው እስቲ እንደዚህ እንክፈለውና አሁን የፈለከውን ቁጥር በ5 ላካፍልልህ የፈለከውን ቁጥር ለ25 ላካፍልልህ የፈለከውን ቁጥር ለ125 ላካፍልልህ ቁጥር ንገረኝ የፈለከው 1 ሚሊዮን እሺ 1 ሚሊዮን 1 ሚሊዮን እሺ ሲካፈል 5 በጣም ቀላል ነው ምን እናደርጋለን 5 ከማን ጋር ስትባዛ ነው 0 ቁጥር ያላት 0 ቁጥር የሚሰጥ ቁጥር የምትሰጥ 0 ያላት ቁጥር ማለት ነው እናርግ 1 ሚሊዮን ሲባዛ በሁለት ስንት ነው 1 ሚሊዮን ሲባዛ በሁለት 2 ሚሊዮን ነው sorry 2 ሚሊዮን ነው 5 ሲባዛ በሁለት 5 ሲባዛ በሁለት 5 ሲባዛ በሁለት 10 አልችልም ስንት ሆነ አልመጣም እዚህ ጋር 1 2 3 4 5 1 2 3 4 5 ስለዚህ 1 ሚሊዮን ሲካፈል ለ5 ስንት ነው 200,000 ነው ማለት ነው የፈለከው ሌላ ቁጥር አሁን እንደዛ ያውን ዜሮዎች አሁን ዜሮ ያላቸው እንደው ለማጣፋትም ስለሚመች ደስ አይለው ቁጥር ነገርኝ የፈለግሽው 240 ሲካፈል ለ5 አይደል የተባልሽው ምን ታደርጊያለሽ ለ5 ከሆነ ሲባዛ በሁለት ነው የምናደርገው እሺ ሲባዛ በሁለት 240 ሲባዛ በሁለት ስንት ነው አባዛልኝ 2 ሲባዛ በ0 2 ሲባዛ በ0 መልሱ 0 እየነገርኩ 2 ሲባዛ በ4 2 ሲባዛ በ2 480 ሲካፈል ለ10 አይመጣም እሺ ሌላ ቁጥር አንተ ነገርኝ 2602 ሲካፈል ለስንት ሲባዛ በ2 አድርገው ከዛስ 2602 ሲባዛ በ2 ስንት ነው 2602 ሲባዛ በ2 2 ሲባዛ በ2 2 ሲባዛ በ0 2 ሲባዛ በ6 2 ሲባዛ በ2 ከአንድ ጋር ስለዚህ 52,204 ሲካፈል ለ10 ማለት ነው ባለፈው ምንድን ነበር ያልኩ የነበረው ሲካፈል ለ10 ስትባል ምንድን ብታረጋው ዜሮን ታጠፋትና በዜሮ ልክ ነጥቦ ወዴት ትሄዳለች አልኩ አንድ ነጥብ ወዴት እሺ ስለዚህ 52,520.4 ይሆናል ለምንድን ነው አንድ ነጥብ የገባው ሁለቴ ብገባ ሶስቴ ብገባ አልችልም ለምን ከታች 10 ነው ያለው 10 ነው ያለው ማለት ቢሆን ሁለት ጊዜ ተጋባ እሺ ሺ ቢሆንስ ሺ 1000 3 ጊዜ ሚሊዮን ቢሆንስ ሚሊዮን 6 ጊዜ ይገባል እታች ባሉት ዜሮዎች ልክ ወዴት ትገባለው ነጥባ ወዴት ትዘላለች እየዘለለች ትገባለች ማለት ነው እሺ ስለዚህ በ5 በጣም ቀላል ነው እንደው ብዙ ጊዜ በ5 ብትባል ባለፈው ባሳየው መንገድ ሌላም እንደተማራችሁትም በእጅ ብቻ ማወቅ ትችላል አይደለ በእጅ ማካፈል ይችላል በ25 ሲሆን የ25 ትልቅ ነው አይደለ እሺ አሁን ለምሳሌ 9741 ሲካፈል ለ25 ተባልክ ምን ታረጋለህ ሲባዛ በ4 እሺ 25 ሲባዛ በ4 ስንት ነው 25 ሲባዛ በ4 25 ሲባዛ በ4 ስንት ነው 4 እና 5 20 4 ሲባዛ በ2 4 ሲባዛ በ2 ከሁለት ጋር 8 ሲደመር 2 ስለዚህ ምንድነው ማለት ነው ይሄ ነገር 100 ነው ማለት ነው ስለዚህ
ከዚህ በኋላ ሁሌ 25 ከስር ካገኘን ምን እናደርጋለን? በአራት እናባዛውና ከላይም ከታችም ያለውን ነገር በቀላሉ ማወቅ እንችላለን ማለት ነው። እሺ 9741ን በአራት አባዛለን። ይሄንን ቶሎ ቶሎ ልበል። 4 ሲባዛ በ1 4 ነው። 4 ሲባዛ በ4 16 ነው። 4 ሲባዛ በ7 28 ነው። 4 ሲባዛ በ9 36 ነው። 37 38 ይሆናል። 38964 ሁለት ዜሮ ነው ያለው። ምን ላድርግ? ሁለት ጊዜ ነው ተባስካ። ከየት ጀምሬ? ከዚህ ከውጪ ከዚህ ከዛስ ማን ጋር ላቁ? ልቀጥል? አይ እሺ 6 ላይ አቁ። እሺ ስለዚህ መልሱ ምንድነው? 389 ነጥብ 64። እሺ ሌላ ቁጥር አሁን በ25 ቢሆንስ? በ125 ቢሆንስ? በ125 ደግሞ ትልቅ ነው አይደል? በ8 ነው እሱ። ጎበዝ ልጅ። እዚህ ጋር በሁለት አደረግን፣ እዚህ ጋር በ8 አደረግን። ለምንድን ነው ይሄ ሁላ ነገር እያደረገን ያለነው? በቀላሉ እንዲሆን ኦልሶ ደግሞ ከስር ያለው ቁጥር ምን እንዲሆንልን እያልን ያለን? ከስር አሁን 5 ከመጣሽ ከስር 25 ከመጣችና ከስር 125 ከመጣሽ ብዬ ነው የጀመርኩት ራሱ። ስለዚህ ከስር ያሉት ቁጥሮች ዜሮዎች ከሆኑ እንደ ቅንቡ በቀላሉ ሁለት ዜሮዎች አሉን፣ ሁለት መግባት እንችላለን ማለት እንችላለን። 125 ደግሞ በ8 ስናባዛው ምን ይሆናል? 100 ነው የሚሆነው አይደል? 1000 ነው የሚሆነው። 125 ሲባዛ በ8 ስንት ነው? 40 16 8 ከዛ በኋላ ሁለት አለች 1000 ይሆናል ማለት ነው። ስለዚህ 1000 ከተባለ ምንድነው? ስንት ጊዜ እንግባ? 3 ጊዜ። 1000 ከተባለ ከላይ ምንም ቁጥር ቢኖር እነዚህ 3 ለማጥፋት 1 2 3 እንገባና ነጥቧ እዛ ጋር ታርፋለች ማለት ነው። ስለዚህ የፈለጉትን እስቲ ለነሱ የሚሰሩት ጥያቄ እስቲ ስጣቸው። አሁን የፈለከውን ቁጥር እስቲ ነገር ለነሱ ለሚያዩ የፈለከውን ቁጥር 4977 ሲካፈል ለ125። እሺ አንደኛ ጥያቄ የሚሰሩት እነሱ። ሁለተኛ ጥያቄ 305 ሺህ አይደል? 5000 አይደለም ልበልልህ። 305000 ምንድነው? 209 ልበልና በ125 ያካፍሉልን። እንዴት ነው ሲያካፍሉ ማድረግ ያለባቸው? በቃ በጣም ቀላል ነው። ይሄንንም ሲባዛ በ8 ይሄንንም ሲባዛ በ8 ይሄንን ኮሜንት ላይ ያስቀምጡልኛል ማለት ነው። እሺ ስለዚህ ዛሬ ቪዲዮአችን ይሄንን ይመስል ነበር። በጣም በቀላል መንገድ ነው አይደለ ስሙን እየተረዳ ነው። ይሄንንም 5 ምንም ቁጥር ሲካፈል ለሁለት ካካፈል ነው በኋላ እንዴት በቀላሉ ማስራት እንደምንችል ከስር 5 ካለ በ2 በማባዛት 25 ከስር ካለ በ4 በማባዛት ከታችም ከላይ የሚያለው 125 ከሆነ ደግሞ 8ን ምንድነው ከስርም 8 ከስርም 8 አድርገን በማባዛት በቀላሉ ማወቅ እንችላለን። የዛሬው ቪዲዮ ይበቃል። የሆነ ነገር የተማርካ ይመስልን? የሆነ ነገር የሚማረው ይመስልን? ደስ ይላል አይደለ? ማትስ ደስ ይላል? ያስጠላል እንጂ ደስ ይላል አይደል? ስለዚህ የዛሬው ቪዲዮአችን ይሄን ይመስል ነበር። ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በጣም ነው የማመሰግነው ይሄን ቪዲዮ ሙሉን ስለተከታተላችሁኝ። See ya.